صبري وترجو رحمة تجري أرى شمع الإخلاص وصرت تحرق كالطير تحلق في الثقافات وتنهل من ربع الخير أتذكر يوم أن كنت እኛን የሚያስተምረን ነገር ምንድነው ከተባለ ማንኛውም ችግር ከችግር በኋላ ምቾት እንዳለ ሱብሃንአላህ ዱንያ ወንድሞችና እህቶች ልብ እንድትሉ እንፈልገው ነገር ዱንያ ያለ ፈተና የሚሆን ምንም አይነት ነገር የለም በተለይ ሙስሊም ሆነን እምነታችንን ሙስሊም ነው ካለን በአላህ ካመንን በቁርአን ካመንን የነብዩ ሰለላሁ ዐለይሂ ወሰለም መንገድ እንከተላለን ካለን ይሄው እየተነገረን ነው فإن مع العسر يسرا إن مع العسر يسرا ገና ከወዲሁ ሬዲ ሁን እየተባለ ሁሉ ነገሮች አልጋ ባልጋ አይደሉም ሁሉ ነገሮች የተመቻቹ አይደሉም ህይወት ብዙ ቻሌንጆች አሏት ብዙ يقول الله ربنا جل وعلا في سورة العنكبوت ألف لام ميم أحسب الناس أن يتركوا آمنا أن يقولوا آمنا وهم لا يفتنون ألف لام ميم أحسب الناس سوّج أحسبوا جمتون إلى الله ترى أن يتركوا እንዲሁ ዝም ብሎ የሚተው ይመስላችኋል أن يقولوا آمنا በአንድ በታቸው አምነናል ብቻ ስላሉ የሚተው ይመስላችኋል وهم لا يفتنون ፈተና የሚባል ነገር አይመጣባቸውም وهم لا يفتنون ስራው ቃሉ ፈተና ነው ፈተና باللغة العربية እሳት ምንድነው ወርቅ በእሳት ውስጥ ገብቶ ከሚፈተነው የበለጠ የእናንተም እምነት ይፈተናል ማለት ከዛ በበለጠ ይፈተናል ወርቅነቱ በእሳት ተፈትኖ እንደሚረጋገጠው ሁሉ የእናንተ በእውነት በተውሂድ ማመናችሁ ከዛ በበለጠ ይፈተናል ፈተና ግድ ነው ወለቀድ ፈተነ الذين من قبلكم وليعلمن الله ያውቅ ዘንዳ ይለይ ዘንዳ አማኞችንና ካዶችን ለመነጠል በእርግጥም አላህ ከናንተ በፊት የነበሩ ህዝቦችን ፈትኗል ምናልባት ተምሳሌት ከፈለጋችሁ ወደ ኋላ ታሪክን ተመልሳችሁ ተመልከቱ ስለዚህ ወለቀድ ፈተነ الذين من قبلكم ከእናንተ በስተፊት የነበሩ ህዝቦችን እንዲሁ ፈትነናል ይላል ፈተና የማይቀር ነው መታመም ሊመጣ ይችላል ድህነት ሊመጣ ይችላል ልጅ ማጣት ሊመጣ ይችላል ብዙ በህይወታችን ውስጥ ችግሮች ሊመጡ ይችላሉ ዱንያ ራሷ ይዛው የምትመጣው ፈተና አለ ነገር ግን ሁለት ነገሮችን በልቦናችን ውስጥ ማኖር አለብን አንደኛ فإن مع العسر يسرا ሁሉ ጊዜ ከችግር በኋላ ምቾት እንዳለ ማረጋገጥ መቻል አለብን ሁሌ ታሞ አይቀርም አንድ ቀን ቆሞ ሊሄድ ይችላል ሁሌ ማጣት አይኖርም አንድ ቀን ማግኘት ይኖራል ሁሌ ሐዘን ውስጥ መሆን አይደለም አንድ ቀን ደስታ ሊመጣ ይችላል ልጅ አጥተው ባለትዳሮች አላህን ይለምኑ ይሆናል ነገር ግን ከአላህ ተስፋ መቁረጥ የለባቸው አንድ ቀን አላህ ልጅ ሊሰጣቸው ይችላል ትዳርን የሚፈልጉ ብዙ ወንድሞችና እህቶች ይኖራሉ ተወከል አላህ በአላህ ላይ ተመኩ በአላህ ላይ የተመካ አላህን የእውነት ያናገረ ለእኔ የሰጠኝ ነገር አላህ መልካም ነው አሁን ያለውበት ነገር መልካም ነው ለእኔ መልካም ነገር አዘጋጅቶልኛል ለእኔ እንደ አንድ ፈተና ነው ይሄን የሰጠኝ ትዳርን እፈልጋለሁ ግን እስከዛሬ አልተሳካልኝም فإن مع العسر يسرا إن مع العسر يسرا ከችግር በኋላ ነው ምቾት ያለው እንደውም አንድ ነገር ፈልገው ሳታገኘው ቀርቶ ስታገኘው የእውነት ትርጉም ትሰጠዋለህ ዋጋ ይኖራል በህይወት ውስጥ የእውነት ዋጋ ይኖራል ስለዚህ ህይወት ብዙ ነገሮች አሏት ቁርአን በሚደንቀኝ ሁኔታ ሱረቱ ተጋቡን ምዕራፍ 64 ቁጥር 11 ላይ ማ አሳበኩም ሚን ሙሲበቲን ኢላ ቢኢዝኒላህ ማንኛውም ሙሲባ እናንተን እኮ አልገጠማችሁም ከአላህ ዘንድ አስቀድሞ ካልኩሌት የተደረገላችሁ ቢሆን እንጂ ወመን ዩሚን ቢላህ በአላህ ግን የእውነት የሚያምን ይላል ያመጣው ሙሲባ ከአላህ ዘንድ ነው የመጣው አላህ በዚህ ሙሲባ ውስጥ ለእኔ ጥበብ አለው በዚህ ሙሲባ ውስጥ እኔም ማይታየኝ እኔም ማላቀው ግን አላህ የሚያውቀው والله يعلم وانتم لا تعلمون አላህ ነው የሚያውቀው እናንተ አታውቁም ብሏልና የሆነ ጥበብ አለው ብሎ የእውነት ከልቡ የተቀበለ ወመን ዩሚን ቢላህ ለዚህ ሰው ምን ይሰጠዋል ነው ያለው አላህ ገንዘብ ይሰጠዋል አላለም ስልጣን ይሰጠዋል አላለም ሚደንቅ ነገር ነው የነገረን يهدي قلبه ልቡን ይመራለታል ሱብሃንአላህ መመራት ከስጦታዎቹ ድንቅ ስጦታ መመራት ነው أفمن شرح الله صدره للإسلام فهو على نور من ربه
ልቡን ወደ ዲነል ኢስላም የከፈተለት ሰው በጌታው ብርሃን ላይ ነው ያለው ይለናል አላህ። በጌታው ብርሃን ላይ ነው ያለው። ስለዚህ የህዲ ቀልበው ልቡን ይመራለታል። አንዳንድ ጊዜ ሰዎች ሱብሃንአላህ ከባድ ችግር ውስጥ ሆነው ወንድሞች እህቶች ጠጋ ብለህ ስታናግራቸው ምንም ችግር ያለባቸው አይመስልም። ምንም ሲያወሩ በአላህ ላይ ያላቸው ተወኩል፣ ሲያናግሩ ስለ አላህ የሚነግሩ በዛ ችግር ውስጥ ሆነው ስለ አላህ ማንነት ፈኢነ መዐል ዑስሪ ዩስራ ይነግሩሃል። የህዲ ቀልበው ማለት ይሄ ነው። የእውነት ልቡ የተመራ ነው። ህይወትን እንደ ቀላል አድርገን አንመልከተው ወንድሞች እህቶች። አንድ ችግር ሲመጣብን አላህ እኔ ምን አድርጌው ነው? ሱብሃንአላህ አላህ ይጠብቀን። አንዲት እህት ደወለችልኝ። እህቴ አላህ ይጠብቀን ሁላችንም። እህቴ ከፍራብኝ ነውና እንድታናግራት ነው አለች። የከፈረችበት ሰበብ ምንድነው ብዬ ስጠይቃት ሰበቡ አንድ ነው። አላህ ለኔ ምን አደረገልኝ? አላህ ይጠብቀን። አላህ ለኔ ምን አደረገልኝ? لا حول ولا قوة إلا بالله العظيم። ለምንድን ነው እነዚህ ነገሮች የመጡት ካልክ ሰው በህይወቱ ብዙ ችግር ይገጥመዋል። ችግር ሲመጣ መቋቋም ያቅተዋል። ስለዚህ ቀጥታ ወደ አላህ ማማረር ነው የሚይዘው። ለምን? ቁርአንን አልተረዳንማ። ومن يؤمن بالله يهدي قلبه والله على كل شيء قدير። በልቦናችን ውስጥ የለማ ቁርአን የሚያጸናን ቁርአን ውስጣችን አልገባም። ቁርአንን አናውቀው። فتحجبت يعني سبحان الله حجرا تملكته. حجرة إسماعيل الناس حجرة عليه السلام، إبراهيم عليه السلام برها بعده وهاي اللبت برها لا يوسدوا الناس النار الجنة طالعت. ونظرت إلى السماء ودا سماء تملكتج ودا لجام تملكتج ودا بالا ما استوالج فقالت اندي قالت فقالت هذا قدر الله قدر الله قضاء الله الله أمرك بهذا؟ قال نعم. قال نعم. سبحان الله. قالت إذن قالت إذن لم يدعنا الله أبدا. سبحان الله. لم يدعنا الله أبدا. وده سما يستوالج وده لجوان مايج وده بالوان تملكتج. إيه الله يوسن بالنقر نوي. هذا قدر الله أمر الله. الله نعززه. الله أمرك بهذا يا إبراهيم. إيه ننسراب لعززه الله نو. قال نعم. ولد إننا ببرح علي اندي تتوين كلي جيقا وهذا اللي اللبت اندي تتوين الله نعززه. قال نعم. الله من أرجل من يالهالك انديت الله ينفرد بني الله لالك. قالت لم يدعنا الله أبدا. الله بفتصم. Allah will never ever let down us. Allah بفتصم አይተወንም ማለት ነው። በፍጹም አላህ አይተወንም። ኢማኒ ሱብሃንአላህ قوي من አይነት قوي የሆነ ኢማን ቢኖራት አላህ በፍጹም እኛን አይተወንም ማለት ነው። አዎ አላህ ግን አልተዋትም። እስከ ዛሬ ድረስ ምድሪቷ የምታፈልቀው ውሃ በዚህ ኢማኗ መሰረት ነው። ሱብሃንአላህ በዚህ እምነቷ መሰረት እስከ ዛሬ ድረስ ዘምዘምን እኛ እንጠጣለን። ኢማን ማለት ይሄ ነው። ከችግር በኋላ ምቾት ህይወት በእንደዚህ አይነት አጥር የተሞላች ነው። ሁሌ ከአንድ እርከን ወደ ሌላ እርከን መሸጋገራችን ነው። ለተርቀቡነ ጠበቃን አይን ጠበቅ ህይወት ይችላል።